ሰላም ውድ ዩቲዩብ ቻናል የቤተሰቦች እንዴናችሁ? ራፌል ነኝ። አብዛኛውን ጊዜ ኤአይ ሲባል ቶሎ የሚመጣልን ነገር ፎቶ ጄነሬሽን እና እንዲሁም ደግሞ ቪዲዮ ጄነሬሽን ነው። እነሱንም ደግሞ በጣም በለመድናቸው በጄሚናይ እና በቻት ጂፒቲ መስራት እንደሚቻል ሁላችንም እናውቃለን በሚባል ደረጃ ላይ ደርሰናል። ኤአይም በየቀኑ ራሱን አፕዴት እያደረገ በየሰከንዶቹ የተለያዩ ዳታዎችን ኮሌክት እያደረገ የተለያዩ ስራዎችን እንዲያቀል አድርጓል። እንዲሁም ደግሞ ሙሉ በሙሉ በሚባል ደረጃ ሶሻል ሚዲያ ላይ ተቆጣጥሮታል ማለት እንችላለን። የምናያቸው ምስሎች፣ የምናያቸው ፎቶዎች እውነተኛነታቸውን ማረጋገጥ እስኪያቅተን ድረስ ማለት ነው። ዛሬ ግን ከኔ ጋር የምናየው አንድ ፕሮምፕት ለቻት ጂፒቲ እንዲሁም ደግሞ ለጄሚናይ ሰጥተን የትኛው የተሻለ ፎቶ በጥራትም አልፎ የትኛው የተሻለ ፎቶ ጀነሬት የሚያደርገው የሚለውን አብረን ነው የምናየው። እንግዲህ የምንጠቀመው እንደነገርኳችሁ ተመሳሳይ ፕሮምፕት ምንም ሳንጨምር ሳንቀንስ ነው ለጄሚናይም ለቻት ጂፒቲም አብረን የምንሰጠው ማለት ነው። ከዛ በፊት ግን ቪዲዮውን ላይክ በማድረግ ጀምሩት። ቻናላችንንም ሰብስክራይብ በማድረግ ቤተሰብ እንዲሆኑ ጠይቃለሁ ማለት ነው። እንደምታውቁት እንግዲህ እዚህ ጋር እንደምታዩት ክሬት ኢሜጅ የሚለው ቻት ጂፒቲ ላይም እንዲሁም ደግሞ እንደምታዩት ጄሚናይ ላይም አለ ማለት ነው። የተለያዩ ኦፕሽኖች አሉ። ለሁለቱም እንዲሁ አንድ ፕሮምፕት አዘጋጅቻለሁ። እሱም ፕሮምፕት ሁለቱም ላይ ኮፒ ነው የምናደርገው። አንድ የአበሻ ቡና አፈላልን በሲኒማቲክ መንገድ ጀነሬት እንዲያደርግልኝ የፈለኩት። ስለዛ ይህንን ኮፒ አድርገን በመጀመሪያ ጄሚናይ ላይ እንገባለን። ከዛ እዚህ ጋር ፔስት እናደርጓለን። ያዘጋጀነው ማንኛውንም ፕሮምፕት እናንተ የፈለጋችሁትን ፕሮምፕት ማድረግ ትችላላችሁ። እኛ ኮምፔር ለማድረግ ስለሆነ ማለት ነው። እንደምታዩት አሪፍ የሆነ ፕሮምፕት እንግዲህ ከቻት ጂፒቲ ላይ ማዘጋጀት ትችላላችሁ ምን አይነት ፎቶ እንደምፈልጉ። ከዛም እንደምትመለከቱት እዚህ ጋር የቀስት ምልክቷን ተጭነን ክሬት ኢሜጅ የሚለው ላይ ብናደርገው ሞር ምን ሊሰራ እንደሚችል ስራውን እናቀልለታለን እየነገርነው ስለሆነ ማለት ነው። ስለዚህ እኛ የምናደርገው 3.5 ፍላሽ ላይ ነው። ፕሮንም መጠቀም ትችላላችሁ። ኳሊቲው አሪፍ ነው ግን ትንሽ ስለሚቆይ ነው። ብዙም ልዩነት አላየሁበትም በእርግጥ ከዚህ በፊት። ለማንኛውም ይሄንን ጀነሬት እናላለን ማለት ነው። እንደምትመለከቱት ክሬቲንግ ዩር ኢሜጅ ብሎናል። ስለዚህ አሁን በመቀጠል ደግሞ ቻት ጂፒቲ ላይ እንገባና እንደምታዩት ይሄኛውም ክሬት አን ኢሜጅ የሚል ኦፕሽን አለው። እሱን ብንጫነው የተሻለ ነው። እንዲሁም ሌላ ቻት ጂፒቲ የሚለየው እንደምታዩት የተለያዩ አስፔክት ሬሾዎችን ያቀርብላችኋል። ስኩዌር ነው ወይም ፈልጉት፣ ፖርትሬት ነው፣ ላንድስኬፕ ለጄሚናይ የሰጠነው ፕሮምፕት ለቻት ጂፒቲ የምናደርግለታለን ማለት ነው። እንደምታዩት ሁሉም ፕሮምፕት ምንም አልተጨመረም ራሱን ነው። አስፔክት ሬሾም አልመርጥለትም ምክንያቱም ለጄሚናይ ምንም ስላልመረጥንለት ይህንንም እንልካለን ማለት ነው። እንደምታዩት ክሬቲንግ ኢሜጅ ብሎናል ማለት ነው። በፍጥነት ደረጃ ያው ሁለቱም እኩል በሚባል ደረጃ ነው። ያው ብዙም አይለያይም። ፕሮ ላይ ሲሆን ትንሽ ጄሚናይ ስለሚቆይ ነው። ኖርማል 3.5 ከሆነ እንደምታዩት እንግዲህ ጄሚናይ የሰጠኝ ሪዛልት ይሄ ነው። እንደምታዩት የሆነ ስቴት አስቀምጧል። ቡና እያፈላች ነው፣ ቡና እየቆላች ነው። እንደምታዩት ነው እንግዲህ ቡናው በጣም አሪፍ ነው። እንደምታዩት እንግዲህ ይህንን ዳውንሎድ አድርገን ኳሊቲውን በደንብ እንድናይ ማለት ነው። እስኪ አሁን ደግሞ ወደ ቻት ጂፒቲ እንሂድ። ቻት ጂፒቲም ጨርሷል። እንደምታዩት ተመሳሳይ ፕሮምፕት ነው የተሰጠው፣ ተመሳሳይ ቃላት ነው። ምንም የተጨመረም የተቀነሰም የለም። ለሁለቱም አንድ አይነት ነው። እሺ እናወርደው ይሄንንም እና ሁለቱንም በፉል ሳይዛቸው እናያቸዋለን ማለት ነው። እንደምታዩት ነው እንግዲህ ሁለቱንም አውርጃቸዋለሁ። አንድ ፎልደር ላይ አድርጌያቸዋለሁ። ዲቴሎችን እናያቸው። እንደምታዩት PNG ፋይል ነው የሰጠን። ዳይሜንሽን 1536 1024 ፒክስል ነው የሰጠን። የጄሚናይ ደግሞ እንደምትመለከቱት PNG ነው ይሄን ፋይሉ። ሳይዙ ደግሞ 2.06 ሜጋባይት፣ ዳይሜንሽኑም 1408 በ768 ፒክስል ነው። እስኪ ሁለቱንም ፎቶዎች እንክፈታቸውና እናያቸው። እንደምትመለከቱት ነው ይሄ እንግዲህ ፉል ኳሊቲ ነው። የመጨረሻ የሚሰጠኝ ኳሊቲ ዳውንሎድ ያደረጋችሁት ኳሊቲ እና እዛ ላይ የምታዩት ብዙም ስለሚለያይ ነው። ዋው በጣም አሪፍ ነው። እንደምትመለከቱት ነው እንግዲህ ቡና እየቆላች ነው፣ ጭሶ አለ እና ሌላ ጄሚናይ ላይ ያልጠፋው ነገር ይሄ ዋተር ማርክ ነው። የጄሚናይ ዋተር ማርክ አለ። እሺ ቻት ጂፒቲ ደግሞ ኳሊቲውን እንየው። እንደምታዩት ኳሊቲው በጣም አሪፍ ነው። በደንብ አድርጎ ነው ፕሮምፕቱን ያነበበልኝ። እንደምታዩት ነው በጣም ሻርፕ የሆነ ዲቴል የሆነ ኢሜጅ ነው። ፎከስ አለው ምን አለው። ትንሽ እዚህ ጋር ምንድን ያየሁት የተጣደበት ቡናው ቡና የሚቆላበት የእነዚህ ማይነር ችግሮች ናቸው፣ መስተካከል የሚችሉ ናቸው። ኤኒዌይስ ግን እንዳያችሁት ነው በኳሊቲ ደረጃ ስናየው በጣም በሁለት እጥፍ በሚሆን ደረጃ ቻት ጂፒቲ በጣም ኳሊቲ ያላቸውን ፎቶዎች እየሰጠ ነው የሚገኘው።
ሌላው ጄሚናይ ላይ ያየሁት ነገር ምን መሰላችሁ? ጄሚናይ ላይ ጄኔሬት ያደረጋችሁትን ፎቶ እዛው ኤዲት ማድረግ ትችላላችሁ። ቴክስት መጨመር ይቻላል፣ ስኬችም ማድረግ ይቻላል። እንደምታዩት ነው እንግዲህ ቴክስትም መጻፍ እንችላለን ማለት ነው። ኤዲት ለማድረግ እዚህ ላይ የፈለጋችሁትን መጠቀም ትችላላችሁ ማለት ነው። የተለያዩ ፕሮምፕቶችን ተጠቅማችሁ እናንተም ኮምፔር ማድረግ ትችላላችሁ። በእኔ ባገኘሁት ሪዛልት መሰረት እንግዲህ ምንድነው ቻትጂፒቲ ሪላስቲክ እየሆነ መጥቷል። መጀመሪያ አካባቢ ላይ እንደምታውቁት በጣም ፎቶ ፊት ራሱ አያመሳስልም ነበር። የምፈልገውን ፎቶ ኤዲት ያደርግልንም ነበር ጄሚናይ ነበር የሚሻለው። አሁን ላይ ግን ቻትጂፒቲ በጣም አሪፍ የሆኑ ኳሊቲ ያላቸውን ፎቶዎች እየሰጠን ነው የሚገኘው። ኦቨርኦል ግን አሪፍ ኮምፓሬሽን ነው ብዬ ነው የማስበው። በጣም ብዙም አይለያይም፣ የኳሊቲ ችግር ይመስለኛል። እንግዲህ ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስል ነበረ። በቀጣይ አሪፍ ቪዲዮ እስከምንገናኝ ድረስ ቻናላችንን ሰብስክራይብ እንዲሁም ላይክ ማድረጋቸውን እንዳትረሱ። ይመቻችሁ።